ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ የተዋጅተናል የሚለውን ሶስተኛ ክፍል እንነጋገራለን። እግዚአብሔር ባለፉት ሁለት ክፍሎች በደንብ እንደረዳን አምናለሁኝ። መጽሐፍ ቅዱስ ሲናገር እምነት ከመስማት ይመጣል፣ መስማትም ደግሞ በእግዚአብሔር ቃል ነው ይላል። ስለዚህ እንደዚህ ቃል አባባል ከሆነ ደግሞ እያንዳንዱ የምናምነው ነገር ምንጩ የእግዚአብሔር ቃል መሆን አለበት ማለት ነው። ምክንያቱም እምነት ከመስማት የሚመጣ ስለሆነ በእያንዳንዱ ጉዳይ ላይ የእግዚአብሔርን ቃል መስማት አለብን ማለት ነው። ሃሌሉያ። ስለዚህም ደግሞ በመዋጀት ውስጥ ያገኘናቸውን በረከቶች ማወቅ ስለሚገባን የእግዚአብሔር ቃል በመዋጀት ውስጥ ያገኘናቸው በረከቶች ምን እንደሆኑ ይናገራልና ለዛም ነው ስለመዋጀት እንድናይ ያሰብኩት ማለት ነው። በእርግጥ መዋጀት በጣም ወሳኝና ሰፊ ቶፒክ ነው። ግን ዋናው ሐሳብ በክርስቶስ ኢየሱስ ውስጥ የሚገኘውን መዳን ከማካፈል አንጻር እጅግ ኢምፖርታንት ስለሆነ ለውጣችንን ማወቅ እንደ አዲስ ኪዳን አማኝ የተደረገልንን ነገር ማወቅ በጣም አስፈላጊ ስለሆነ ስለመዋጀት ማወቅ አለብን። እንደ ቀላል ልናየው አይገባም ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ባለፉት ክፍሎች ላይ የመጀመሪያው ክፍል ላይ ከሕግ እርግማን ተዋጅተናል የሚለውን ከገላትያ 3:13 አይተናል። እንደገናም ደግሞ በሁለተኛው ክፍል ላይ ደግሞ ከኢዮብ መጽሐፍ አይተናል። ተጨማሪ ጥቅሶችን ተጠቅመናል ሁለቱም ክፍሎች ላይ። ዛሬ ግን ኢሳይያስ 43 እና ኢሳይያስ 44 ላይ ከተጻፉት ክፍሎች ተነስተን መጨረሻ ላይ ደግሞ አንድ ጥቅስ እናያለን ማለት ነው። በአንደኛ ጴጥሮስ 1:18 እና 19 ያለ ጥቅስ እናያለን። በሱ ላይ እንነጋገራለን ማለት ነው። ሃሌሉያ፣ ጌታ ይመስገን። ስለዚህ ከኢሳይያስ 43 ላይ ያለውን ክፍል እናይና 43 አንድ ላይ እንደዚህ የሚል ቃል አለ። ሃሌሉያ፣ ክብር ለኢየሱስ ይሁን። ኢሳይያስ 43 ኢሳይያስ 43 እንደዚህ ይላል። እዚህ ክፍል ላይ ያው ብዙ ጊዜ አዲሱ መደበኛ ትርጉም ነው የምጠቀመው። አዲሱ መደበኛ ትርጉም ደግሞ ለክፍሎቹ አርዕስት ይሰጣቸዋል እና እዚህ ክፍል ላይ የሰጠው አርዕስት ለኢሳይያስ 43 ምንድነው? የእስራኤል ብቸኛ አዳኝ የሚል አርዕስት ነው የሰጠው እና ሲናገር ያው ያዕቆብ እስራኤል ነው፣ እስራኤልም ደግሞ ያዕቆብ ነው እና ለያዕቆብ የተጻፈ መልእክት ነው ወይም የተነገረ ነገር ነው። እንደዚህ ይላል። አሁን ግን ያዕቆብ ሆይ የፈጠረህ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የእኔ ነህ ይላል። ሃሌሉያ፣ ክብር ለኢየሱስ ይሁን። ተቤዥቼሃለሁና አትፍራ። ባለፈውም ክፍል ላይ ስለ ፍርሃት ትንሽ ተነጋግረናል። ኢዮብ ፍርሃት ነበረበት የሚለውን ለማየት ሞክረናል። ከዛ በኋላ ደግሞ የፍርሃት መንፈስ አልተሰጠንም የሚለውን ጢሞቴዎስ ላይ ያለውን ክፍል ለማየት ሞክረናል። እዚህም ክፍል ላይ እግዚአብሔር ለያዕቆብ እያለ ያለው ምንድነው? ተቤዥቼሃለሁና አትፍራ፣ አንተ የኔ ነህ ነው። ሃሌሉያ። ስለዚህ እኛም እንደ አዲስ ኪዳን አማኝ ቆም ብለን ልናስብ የሚገባው ነገር ምንድነው? የእግዚአብሔር የሆንበት ሚስጥር በመዋጀታችን እንደሆነ በመቤዠታችን እንደሆነ ልናውቅ ይገባል ማለት ነው። ሃሌሉያ። ስለዚህ የእግዚአብሔር የሆንበት ሚስጥር እግዚአብሔር እኛን በክርስቶስ ኢየሱስ ስለተቤዠን ስለዋጀን ነው ማለት ነው። ባይዘዌ ቤዛና መዋጀት የሚሉት ቃሎች ትርጉማቸው መዋጀት ያንን ነገር የራስ ማድረግ ማለት ነው፣ ዋጋ ከፍሎ። ቤዛ ደግሞ የሚለው ቃል ቤዛ ያንን ነገር የራስ ለማድረግ ለመዋጀት የሚከፈለው ዋጋ ነው። ቤዛ ኢዝ the price። እንደገና ደግሞ መዋጀት ደግሞ
ያንን ነገር የራስ ማድረግ ማለት ነው። መልሶ የራስ ማድረግ ወይም ደግሞ የራስ ማድረግ በዋጋ ገዝቶ ማለት ነው። ክብር ለኢየሱስ ይሁን። ጴጥሮስ ላይ እናየዋለን ይህንን ክፍል ሞር ማለት ነው። እና ተቤዥቻለሁና አትፍራ። ሃሌሉያ። ስለዚህ አንተ የኔ ነህ እያለው ነው። የኔ ነህ፣ የኔ ስለሆንክ ካሁን በኋላ ምንም ነገር አይመጣብህም፣ ስለዚህ መፍራት የለብህም እያለው ነው። ከስር ያሉት ክፍሎች ላይ በጣም የሚገርመኝ ነገር አለ። እኔ ያንተ ነኝ ካለው በኋላ ምንም እንኳን በክርስቶስ ኢየሱስ አምነን ከዳንን በኋላ ማለት ነው ነፃ የወጣን ቢሆንን ቻሌንጆች ያጋጥሙናል እና እዚህም ጋር ተቤዥቻለሁና አትፍራ አንተ የኔ ነህ ሲለው ያዕቆብ ምንድነው አንዳንድ የመጽሐፍ ቅዱስ አስተማሪዎች ሲናገሩ ወይም ደግሞ ስኮላሮች ሲናገሩ የሚሉት ነገር አለ። ይህን ክፍል እግዚአብሔር ሲናገረው ለያዕቆብ አንደኛ በፊት ለፊቱ ያሉትን ተግዳሮቶች አለምንም ፍርሃት እንዲጋፈጣቸው ለማድረግ ነው ይላሉ። ስለዚህ እኛም በክርስቶስ ኢየሱስ አምነን ከዳንን በኋላ አትፍሩ የሚሉ መልእክቶች መጥተውልናል። እኛም ባለፈው እንደተነጋገርነው ጢሞቴዎስ ላይ የፍርሃት መንፈስ አልተሰጠንም ይላል ወይም አልተቀበልንም ይላል። ስለዚህ በክርስቶስ ኢየሱስ ከፍርሃት ነፃ ወጥተናል ጌታ ስለዋጀን ማለት ነው። ነገር ግን ቻሌንጅ ሊገጥመን ደግሞ ይችላል። እንደ ክርስቲያን አማኝ ስደት አለ፣ የተለያየ ነገር ውስጥ ልንገባ እንችላለን። ነገር ግን አትፍራ እኔ ካንተ ጋር ነኝ የሚለው መልእክት የአዲስ ኪዳን መልእክት ነው፣ እንደተዋጀ ሰው ማለት ነው። ስለዚህ አትፍራ ያለበት ምክንያት በፊቱ የሚገጥመውን ተግዳሮቶች መቋቋም እንዲችል ነው ብለው ስኮላሮች ይናገራሉ ወይም የመጽሐፍ ቅዱስ አስተማሪዎች ይናገራሉ። 2 ላይ እንደዚህ ይላል፣ በውሃ ውስጥ በምታልፍበት ጊዜ ካንተ ጋር ሆናለሁ። ስለዚህ በውሃ ውስጥ ማለፍ አለ ማለት ነው። ወንዙን ስትሻገረው አያሰጥምህም፣ በእሳት ውስጥ ስትሄድ አያቃጥልህም፣ ነበልባሉም አይፈጅህም ይላል። ሃሌሉያ። እኔ እግዚአብሔር አምላክህ የእስራኤል ቅዱስ መድኃኒትህ ነኝና ይላል። ሃሌሉያ። ጌታ ኢየሱስ ክርስቶስ መድኃኒታችን ስለሆነ በዋጋ ገዝቶ የራሱ ስላደረገን እግዚአብሔር የራሱ ስላደረገን ስለዋጀን በሚያጋጥመን ነገር ሁሉ መድኃኒታችን ነው፣ የምንድነው በእርሱ ነው። ሃሌሉያ። ስለዚህ ልንፈራ አይገባንም። በተለያየ ነገር ውስጥ በምናልፍበት ጊዜ ትልቁ የመዋጀት ሐሳብ ሃሌሉያ፣ ባንዋጅ የእግዚአብሔር መሆን አንችልም። አሁን በአዲስ ኪዳን በክርስቶስ ኢየሱስ የተዋጀነውን እግዚአብሔር ልክ እንደዚሁ እንደ ያዕቆብ ነው የሚናገረን። አንተ የኔ ነህ፣ ሃሌሉያ፣ ተቤዥቻለሁኝ፣ ስለዚህ አትፍራ፣ ሃሌሉያ። ስለዚህ በውሃ ውስጥ ባለፍክ ጊዜ፣ ወንዙን ስትሻገረው፣ በእሳት ውስጥ ስታልፍ፣ አያችሁ እዚህ ጋር እግዚአብሔር ለያዕቆብ የገባለት እዚሁ ሙሉ ክፍሉን ስታነቡት ኢሳይያስ 43ን ወደ 6-7 የሚሆኑ ነገሮችን ገብቶለታል ለያዕቆብ ማለት ነው። ምኑ እንደሆነ አንደኛ ዋጂህ እኔ ነኝ እያለው ነው። ሁለተኛ ጠባቂ እኔ ነኝ እያለው ነው። ሶስተኛ አዳኝህ እኔ ነኝ እያለው ነው። አራተኛ ደግሞ ወዳጅህ እኔ ነኝ፣ እወድሃለሁ እያለው ነው። ሃሌሉያ። እንደገና ደግሞ ምርኮህን የማስመልስ እኔ ነኝ እያለው ነው። ክብር ለኢየሱስ ይሁን። ስለዚህ አዳኝህም ነኝ እያለው ነው። ልክ እንደዚሁ ይሄ ቃል እግዚአብሔር ለኛ ዋጃችን ነው፣ ጠባቂያችን ነው፣ እረኛችን ነው፣ የሚያስጥለን የሚያድነን ነው ማለት ነው። ስለዚህ ልንፈራ አይገባንም። ኮንፊደንሳችን በእግዚአብሔር ላይ ሊሆን እንደሚገባ የሚያሳይ ክፍል ነው እና እግዚአብሔር የራሱ ያደረገን እኛን ዋጋ ከፍሎ ነው። ሃሌሉያ። ጴጥሮስ ላይ እናየዋለን። እንደውም የተከፈለልን ዋጋ ምን ያህል ውድ እንደሆነ የሚናገርበትን ክፍል ማለት ዋጋ ከፍሎ ተቤዥቶናል፣ የራሱ አድርጎናል። አሁን እኛ የእግዚአብሔር ፕሮፐርቲዎች ነን፣ የእግዚአብሔር ርስቶች ነን። ሃሌሉያ። ባይ ዘ ዌይ ቤተክርስቲያን የክርስቶስ ሙሽራ የሆነችበት ምክንያት ስለተዋጀች ነው። የተዋጀች ስለሆነች ናት። ላይክ ሩት ማለት ነው
ቦዔዝ ተቤዥቶ ሚስቱ እንዳደረጋት ማለት ነው። ልክ እንደዚሁ ከተለያየ ከዓለም ዋጅቶ ጌታ ከዓለም ከጨለማ ከክፉ ነገር ዋጅቶ ከኃጢአት ከሕግ ከተለያየ ነገር ዋጅቶ የራሱ ሙሽራ አደረጋት ቤተ ክርስቲያንን ማለት ነው። ሃሌሉያ። ስለዚህ ተዋጅተናል ስንል እግዚአብሔር ጠባቂያችን ነው፣ አዳኛችን ነን፣ የእግዚአብሔር ርስት ነኝ ማለት ነው። እግዚአብሔር ደግሞ ታውቃላችሁ ርስቱን አያስነካም። ሃሌሉያ። እንደ ዓይኔ ብሌን ነህ የሚለው ለዚህ ነው። ሃሌሉያ። እንደ ዓይኑ ብሌን ነው የሚጠብቀን እግዚአብሔር። ስለዚህ በትልቅ ጥበቃ ውስጥ እንዳለን ልናውቅ ይገባል ማለት ነው። ክብር ለኢየሱስ ይሁን። ሃሌሉያ። እንደዚህ ይላል ለዓይኔ ብርቅና ክቡርም ስለሆንክ። ሃሌሉያ። ለዓይኔ ብርቅና ክቡርም ስለሆንክ። አያችሁ እኛ ለእግዚአብሔር ብርቆች ነን፣ ክቡር ነን። ለእግዚአብሔር ዋጋ የከፈለብን አክብሮናል። ሃሌሉያ። እንደዚህ ያደል የሚለው መጽሐፍ ቅዱስ ላይ የመረጣቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ይላል። ሃሌሉያ። ስለዚህ እግዚአብሔር አክብሮናል። እንደዚህ ይላል ለዓይኔ ብርቅና ክቡርም ስለሆንክ እኔም ስለምወድ። አያችሁ እግዚአብሔር ይወደናል። ሃሌሉያ። ወዳጃችን ነው እግዚአብሔር ይወደናል ብለን በድፍረት መናገር የምንችለው የእግዚአብሔር ርስቶች ስለሆነ ነው። በመቤዠት በመዋጀት ማለት ነው። ክብር ለኢየሱስ ይሁን። ካንተ ጋር ነኝና አትፍራ፣ ልጆችህን ከምስራቅ አመጣለሁ፣ ከምዕራብም እሰበስባለሁ፣ ሰሜንን አምጣ፣ ደቡብንም ልቀቅላለሁ ይላል። እግዚአብሔር የተያዘብንን ነገር ሁሉ የሚያስለቅቅልን ወዳጃችን፣ ሃሌሉያ፣ ርስቱ ያደረገን በዋጋ የገዛን አዳኛችን፣ ጠባቂያችን፣ እረኛችን ነው። ስለዚህ አትፍሩ ይላል። ሃሌሉያ። ስለዚህ ልንፈራ የማይገባበት ሚስጥር በክርስቶስ ኢየሱስ በተደረገ ቤዛነት ስለተዋጀን ነው። እኛውን የራሳችን አይደለንም፣ የእግዚአብሔር ነን፣ የእግዚአብሔር ርስቶች ነን። ሃሌሉያ። በዋጋ ተገዝተናል። ጳውሎስም ሲናገር በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። ክብር ለኢየሱስ ይሁን። የራሳችን እንኳን አይደለንም፣ የእግዚአብሔር ንብረቶች ነን፣ የእግዚአብሔር ርስቶች ነን። ሃሌሉያ። እግዚአብሔር ይህን ስላደረገ ስሙ ለዘላለም የተመሰገነ ይሁን። ሃሌሉያ። ከጨለማ አውጥቶ ከኃጢአት ከባርነት አውጥቶ ሃሌሉያ። ለዚህ ነው ዳግመኛ በባርነት ቀንበር አትያዙ የሚለው። ሃሌሉያ። ስለዚህ እግዚአብሔር ለያዕቆብ የተናገረው ነገር አሁን ለቤተ ክርስቲያን የተነገረ መልእክት ነው። ሃሌሉያ። ምክንያቱም ብሉይ ኪዳን የአዲስ ኪዳን ጥላ ነው። ሃሌሉያ። ሊመጣ ስላለው ነገር ጥላ ስለሆነ ይሄ እውነት ለአዲስ ኪዳን ቤተ ክርስቲያን ለአዲስ ኪዳን አማኝ የሚሰራ እውነት ነው። ሃሌሉያ። ስለዚህ እግዚአብሔር ለዓይኑ ብርቅ ነን። ሃሌሉያ። እንደገና ክቡርም ነን በእግዚአብሔር ፊት፣ እግዚአብሔር ስላከበረን ማለት ነው። ኢየሱስ ክርስቶስ ጌታ ነው። ከዛ ኢሳይያስ 44:22 ላይ ደግሞ እንደዚህ የሚል ቃል አለ። ፕሬዝ ጋድ። ባለፈው ከፈውስ ጋር ያይዤ ኢሳይያስ 53ን ነግሬያችኋለሁ። እዚህ ክፍል ላይ ሃሌሉያ ያለው ከአዲስ ኪዳንም ጋር አያይዘን ልናየው የሚገባ ክፍል ነው። ኢሳይያስ 44:22 ሃሌሉያ እንደዚህ ይላል። ታንክ ዩ ጂሰስ። ኢሳይያስ 44:22 እንደዚህ ይላል። እስራኤል ሆይ ከ21 ጀምሬ ነው የማነበው። እስራኤል ሆይ ባሪያዬ ነህ፣ ያዕቆብ ሆይ ይህን አስብ፣ እኔ ሰርቼሃለሁ፣ አንተም ባሪያዬ ነህ። እስራኤል ሆይ አልረሳህም። ሃሌሉያ። እግዚአብሔር አይረሳንም። ሃሌሉያ። ምናልባት በዚህ ሰዓት እግዚአብሔር ረስቶኛል፣ ትቶኛል የሚል አማኝ ሊኖር ይችላል። አንድ አማኝ እግዚአብሔር ግን አልረሳህም ይላል። ሃሌሉያ። መተላለፍህን እንደ ደመና ኃጢአትህንም እንደ ማለዳ ጭጋግ። ፕሬዝ ጋድ። ሃሌሉያ። እንደ ማለዳ ጭጋግ ጠርጌ አስወግጀዋለሁ። ሃሌሉያ። እግዚአብሔር በክርስቶስ ኢየሱስ ኃጢአታችንን አጥቦ አንጽቶናል፣ አስወግዶታል። እስቲል ግን አንዳንድ ሰዎች ባለማወቅ በኃጢአተኝነት ስሜት የሚመላለሱ
ሰዎች አሉ። ሃሌሉያ እየተኮነኑ በጠላት ክስ ውስጥ ያሉ ጠላት እየኮነናቸው እየከሰሳቸው ያሉ ሃሌሉያ። እዚህ ክፍል ላይ ግን መተላለፍህን እንደ ደመና ኃጢአትህንም እንደ ማለዳ ጭጋግ ጠርጌ አስወግጄዋለሁ ይላል። ሃሌሉያ። የማለዳ ጭጋግ አይታችሁት ከሆነ ፀሐይ እስኪወጣ ነው። ሃሌሉያ። ፀሐይ ስትወጣ የት እንዳለ የት እንደገባ አታዩትም። ነገር ግን በጠዋት ተነስታችሁ ጭጋግ ስታዩ በቃ አንዳንድ ጊዜ እንደውም ኃይለኛ ጭጋግ ሲሆን በቀላሉ የምናያቸው የነበሩትን ነገሮች ይጋርደናል። ሃሌሉያ። ያ የሚጋርድ ጭጋግ ፀሐይ ግን ሲወጣ የለም፣ የት እንደገባ አታገኙትም። ለዚህ ነው እግዚአብሔር ቃል በዚህ ክፍል ላይ እንደ ማለዳ ጭጋግ ጠርጌ አስወግጄዋለሁ ይላል። ክብር ለስሙ ይሁን። ሃሌሉያ። እግዚአብሔር ኃጢአታችንን በክርስቶስ ኢየሱስ እንደ ማለዳ ጭጋግ አስወግዶታል። ክብር ለስሙ ይሁን። ሃሌሉያ። ስለዚህ ምን ይላል? ተቤዥቻለሁና ወደ እኔ ተመለስ ይላል። ሃሌሉያ። ባለፈው ምን ብያችኋለሁ? የኢዮብን ክፍል ስናይ ማለት ነው ወደ ጽድቁ መልሰዋለሁ ይላል። እግዚአብሔርም ተቤዥቻለሁና ተመለስ ይላል። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ምን ይላል? ሰማያት ሆይ እግዚአብሔር ይህን አድርጓልና ዘምሩ ይላል። ስለዚህ እግዚአብሔር በክርስቶስ ኢየሱስ ኃጢአታችንን ጠርጎ ወስዶታል። ለዚህ ነው ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው ይላል። ሃሌሉያ። እንደ ማለዳ ጭጋግ እግዚአብሔር አስወግዶታል። ሃሌሉያ። ከመንገዳችን ሃሌሉያ እንደ ግርዶሽ የሆነውን ጭጋግ የኃጢአት ጭጋግ እግዚአብሔር አስወግዶታል። ሃሌሉያ። ስለዚህ ቁም ብለን ልናስብ ይገባል። ሃሌሉያ። ተዋጅተናል ስንል ምን እያለን እንደሆነ እግዚአብሔር ጠባቂ ነው። የእግዚአብሔር ንብረት ነኝ እኔ፣ የእግዚአብሔር ርስት ነኝ፣ የማንም አይደለም። እግዚአብሔር እንዳልኳችሁ ለርስቱ የሚጠነቀቅ አምላክ ነው። ለእስራኤል እኮ እግዚአብሔር የሚዋጋው ርስቱ ስለሆነ ነው። ርስቱን ለማንም አሳልፎ አይሰጥም ይላል መጽሐፍ ቅዱስ። እኔ አንድ ነገር ልንገራችሁ፣ እግዚአብሔር ለማንም አሳልፎ አይሰጣችሁም። ስፔሻሊ ለጠላቶቻችሁ። ሃሌሉያ። እንደ አይኑ ብሌን ነው የሚጠብቀን። ክብር ለኢየሱስ ይሁን። ይወደናል፣ እረኛችን ነው፣ ይጠብቀናል፣ ይጋርደናል ከክፉ ሁሉ። ሃሌሉያ። ስለዚህ ልንሰጋ አይገባም። አትፍራ የሚለው ለዚህ ነው። ሃሌሉያ። አንዳንድ ጊዜ በፍርሃት ውስጥ ልንወድቅ እንችላለን ከጠላት የተነሳ። ነገር ግን አትፍራ ይላል የእግዚአብሔር ቃል። ሃሌሉያ። የተቤዠን እርሱ አትፍሩ ይለናል። ነፃ አውጥቶናል። ሃሌሉያ። የእግዚአብሔር ንብረቶች ነን። ሁሉን የሚችል አምላክ ርስቶች ነን። ሃሌሉያ። ስለዚህ መዋጀታችን ትልቅ ሚስጥር አለው። የደህንነታችን ሚስጥር ነው። የሴፍቲያችን ሴፍቲ ዞን ውስጥ ነው ያለነው። ሃሌሉያ። በክርስቶስ ኢየሱስ ተሰውራችኋል ይላል። በእግዚአብሔር ተሰውረን ነው ያለነው። ሃሌሉያ። ጠላት አያገኘንም። ሃሌሉያ። ነገር ግን ልክ እንደ ያዕቆብን በፊቱ የሚመጣው ተግዳሮት እንኳን ቢመጣበት እኔ ካንተ ጋር ነኝና፣ ሃሌሉያ፣ በውሃ ውስጥ ስታልፍ አትሰምጥም፣ እሳትም አያቃጥልህም ይላል። ሃሌሉያ። ለምን? የእግዚአብሔር አብሮነት የእግዚአብሔር ፕሮቴክሽን ስላለ ማለት ነው። ሙሉ ክፍሉን ኢሳይያስ 43 ነው እና በጣም መዋጀታችን ታላቅ ሚስጥር አለው። ታላቅም ደግሞ በረከታችን ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እኔ የኔ አይደለሁም የእግዚአብሔር ንብረት ነኝ ልል ይገባል። በእግዚአብሔር ጥበቃ ውስጥ እግዚአብሔር ንብረቱን የርስቱን የሚጠብቅ አምላክ በእግዚአብሔር ጥበቃ ውስጥ ነው ያለው። ከጧት እስከ ጧት ከማታ እስከ ማታ በእግዚአብሔር ጥበቃ ውስጥ በእግዚአብሔር ምሪት ውስጥ በእግዚአብሔር ሴፍቲ ውስጥ ነው ያለው። ሃሌሉያ። እግዚአብሔር ቅጥር ቀጥሮ ይጠብቀኛል። ለአይኑ ብርቅ ነኝ። ሃሌሉያ። አንዳንድ ሰዎች ራሳቸውን ለእግዚአብሔር እንደማይጠቅም እንደማይረባ እንደ ተራ ነገር አድርገው ያስቡታል። ይሄ ትልቅ ስህተት ነው። ሃሌሉያ። ለእግዚአብሔር እንዳይኑ ብሌን ናችሁ። እንደ አማኝ ለአይኑ ብርቅ ናችሁ። ለሱ ክቡር ርስቱ ናችሁ። ሃሌሉያ። እንደዛ ባይሆን ያን የመሰለ ዋጋ ከፍሎ ባላዳነን ነበር። ሃሌሉያ። ስለወደደን ነው። ሃሌሉያ። ለዚህ እኮ ነው መጽሐፍ ቅዱስ ሲናገር በበደላችን እና በኃጢአታችን ሙታን በነበረን ጊዜ ከልጁ ከኢየሱስ ክርስቶስ ጋር ሕይወትን ሰጠን ይላል። ይህም ደግሞ ለእኛ ያለውን ታላቅ ፍቅሩን ያሳያል ይላል።
ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ትልቅ ፍቅሩን አሳይቶናል። መልካሞች እያለን አይደለም፣ በኃጢአታችንና በበደላችን ሙታን በነበርን ጊዜ he bought us back to him የራሱ አድርጎ ገዛን። ሃሌሉያ! ዋጋ ከፍሎ፣ ውድ ዋጋ ከፍሎ። ስለዚህ ስለ ራሳችን የምናስበውን ነገር ልንጠነቀቅ ይገባል። አንዳንዶች እግዚአብሔር ትቶኛል፣ አይጠብቀኝም ምናምን። ማይ ፍሬንድ፣ እግዚአብሔር ርስቱን የሚጠብቅ አምላክ ነው። ኤቭሪ ሞመንት በእግዚአብሔር አይን ውስጥ ነው ያለ ነው። ሃሌሉያ! በእግዚአብሔር ጥበቃ ውስጥ ነው ያለ ነው። ሃሌሉያ! ክብር ለስሙ ይሁን። ከዛ እንደዚህ ይላል አንደኛ ጴጥሮስ 1:18 እና 19 ባይ ዘ ዌይ ኢሳይያስ 43 እና ያውን ማነብላችሁ አንደኛ ጴጥሮስ በጣም ፖፑላር ናቸው፣ በጣም የሚነገሩ ቨርሶች ናቸው። እንዳልኳችሁ ግን ሰዎች ከጥቅስ ባለፈ ግን በማስተዋል ያውቋቸው። the deep meaning of these verses ሰዎች አንደርስታንድ ያደርጉት። ሃሌሉያ! እንደውም እኔ በእግዚአብሔር ጥበቃ ውስጥ ነኝ ምናምን ስትሉ ሰዎች ቦስት እያደረጋችሁ እንዳለ ሊያስቡ። የሚመካ በእግዚአብሔር ይመካ ይላል። ሃሌሉያ! I have to boast in what God did for me። እግዚአብሔር ለእኔ በሰራው ስራ ልመካ ግድ ነው። በዚህ ያልተመካው በምን ልመካ? I have to boast. God has paid a price for me to save me, to deliver me. ኢየሱስ ክርስቶስ ጌታ ነው። to protect me. hallelujah! to heal me. to make me strong. hallelujah! ስለዚህ እንደ ቀላል አትዩት። መዳናችን ታላቅ የሆነውን መዳናችንን ቸል ብንል ይላል። my friend ቸል አትበሉት። ቸል እኮ የሚባለው ቻው በቃ ምናምን አልፈልገውም ማለት ላይሆን ይችላል። ቸል ማለት ግን የተደረገልህን ባለማወቅ ወይም ደግሞ አውቀህ እንዳልተደረገልህ በመቁጠር ሊሆን ይችላል። ነገር ግን በክርስቶስ ኢየሱስ የተደረገችልንን እያንዳንዷን ነገር ልንቆጥራት ይገባል። ኢየሱስ ጌታ ነው። ሃሌሉያ! አንደኛ ጴጥሮስ 1:18 እና 19 እንደዚህ ይላል። አንደኛ ጴጥሮስ 1:18 እና 19 ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! የኢየሱስ አንድ ላምብላችሁ በጣም ኢትስ አ ወንደርፉል ቃል ምዕራፍ 1 ቁጥር 1 አንደኛ ጴጥሮስ የኢየሱስ ክርስቶስ ሐዋርያ ጴጥሮስ በጳንጦስ፣ በገላትያ፣ በቀጳዶቅያ፣ በእስያ፣ በቢታንያ ተበትነው በመጻተኝነት ለሚኖሩ ለእግዚአብሔር ምርጦች። አያችሁ፣ እነዚህ አማኞች በተለያየ ስፍራ ተበትነው በስደት ያሉትን አማኞች የእግዚአብሔር ምርጦች ይላቸው። ራሳችንን እንደ እግዚአብሔር ምርጥ ነው ወይ የምናየው? ሃሌሉያ! እኔ የእግዚአብሔር ምርጥ ነኝ። ሃሌሉያ! ለእግዚአብሔር ምርጦች ብሎ ነው መልእክቱን የጻፈው። ሃሌሉያ! እግዚአብሔር የመረጠኝ ነኝ። ፕሬዝ ጋድ! ሃሌሉያ! ሃሌሉያ! የእግዚአብሔር ምርጥ፣ በእግዚአብሔር የተመረጥኩኝ። እንደዚህ ነው የሚለው Peter, an apostle of Jesus Christ, to God's elect. እኔ የእግዚአብሔር ምርጥ ነኝ፣ በጣም የተመረጥኩኝ ነኝ። ሃሌሉያ! ባይ ዘ ዌይ ሰው አሁን የሆነ ሱቅ ይገባና ያልመረጠውን ነገር ገዝቶ አይወጣም አይደል እንዴ? ያልመረጣ እኔ እንግዲህ ሰምቼ አላውቅም። ሰው ልብስ ቤት ውስጥ ገብቶ የጫማ ቤት ውስጥ ገብቶ ወይ የሆነ ቦታ ሾፒንግ ቦታ ሄዶ የማይመርጠውን እቃ ገዝቶ የመጣ ሰው ሰምቼ አላውቅም። እያንዳንዱ የገዛነው ነገር የመረጥነው ነገር ነው፣ ኤክሴፕት ጊፍት ካልሆነ በስተቀር ማለት ነው። እግዚአብሔርም እኛን በክርስቶስ ኢየሱስ ደም የገዛን መርጦ ነው። እኔን መርጦኛል። እኔን ሉቃስ ፓርቲኩላርሊ መርጦኛል። እያንዳንዱ አማኝ ራሱ በእግዚአብሔር እንደተመረጠ ትልቅ ዋጋ እንደተከፈለለት ሊያምንና ሊያስብ ይገባል። የሚያሰላስለው ነገር ይሄ መሆን አለበት። እኔ በእግዚአብሔር የተመረጥኩኝ የእግዚአብሔር ምርጥ ነኝ። ከብዙ ሃሌሉያ! የሚመረጥ ነገር እኮ ከብዙ ቫራይቲ ነው፣ ከብዙ ነገር ነው አንድ ነገር የሚመረጠው። እግዚአብሔር ከብዙ ነገር መርጦናል።
ለይቶናል ለእርሱ ርስት እንድንሆን። ሃሌሉያ። ስለዚህ መልእክቱንም ሲጽፍ ሃሌሉያ ለእግዚአብሔር ምርጦች ብሎ ነው የጻፈው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ራሳችንን እንደ እግዚአብሔር ምርጦች ልናይ ይገባል ማለት ነው። ፕሬዝ ጋድ። እንደዚህ ይላል ከቀድሞ አባታችሁ ከወረሳችሁት ከንቱ ከሆነ ሕይወት የተዋጃችሁት ይላል በሚጠፋ ነገር በብር ወይም በወርቅ እንዳልሆነ ታውቃላችሁ ይላል። አያችሁ እዚህ ክፍል ላይ ሊናገር ከቀድሞ አባታችሁ በወረሳችሁት የሚለው ነገር በፊት ላይ እስራኤላውያኖች ይሄ በብር ነገሮችን መግዛት መዋጀትን ያውቃሉ። አባቶቻቸው ያደርጋሉ፣ ይዋጃሉ፣ እየከፈሉ በዕዳ የተያዘው ምናምን ባሪያንም ከፍለው ያስለቅቃሉ ምናምን በተለያየ መንገድ። ሃሌሉያ። ነገር ግን ከአባቶቻችሁ በወረሳችሁት በዛ ነገር አይደለም እያላቸው ነው። ነገር ግን ይላል ከቀድሞ አባቶቻችሁ ከወረሳችሁት ከንቱ ከሆነ ሕይወት የተዋጃችሁት በሚጠፋ ነገር በብር ወይም በወርቅ እንዳልሆነ ታውቃላችሁ ይላል። ነገር ግን እናንተ የተዋጃችሁት ነውርና እንከን እንደሌለበት በግ ደም በክርስቶስ ክቡር ደም ነው ይላል። ሃሌሉያ። አያችሁ የተዋጀነው በክርስቶስ ኢየሱስ ክቡር ደም ነው። ሃሌሉያ። በሚጠፋ በብርና በወርቅ አይደለም። እግዚአብሔር በአንድ ልጁ ደም ነው የዋጀን። የአንድ ልጁን ደም አፍስሶ ዋጋ ከፍሎ ደሙ ዋጋ ሆኖ ማለት ነው። ሃሌሉያ። ጂሰስ ኢዝ አወር ራንሰም ዋጋችን ነው። ደሙ ነው የተከፈለልን። ኢየሱስ ክርስቶስ ጌታ ነው። በፊት ሃሌሉያ ከወረሳችሁት ከንቱ ከሆነ ሕይወት ይላል። ሃሌሉያ። አያችሁ በበፊት ልምምዳችሁ በነበረው ስርዓት አይደለም የተዋጃችሁ፣ በብርና በወርቅ አይደለም። ነገር ግን ይላል እንደ ነውርና እንከን እንደሌለበት በግ በክርስቶስ ክቡር ደም ነው ይላል። ሃሌሉያ። እርሱም ይላል አስቀድሞ የታወቀው ዓለም ከመፈጠሩ በፊት ሲሆን አሁን ግን በመጨረሻው ዘመን ስለ እናንተ ተገለጠ። ሃሌሉያ። ይሄ የታሰበው ቆይቷል፣ ነገር ግን አሁን በእናንተ ዘመን ተገለጠ እያላቸው ነው። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ እግዚአብሔር ትልቅ ዋጋ ከፍሎ ነው የራሱ ርስት ያደረገን። ሃሌሉያ። ስለሚገባን አይደለም፣ ነገር ግን እግዚአብሔር መረጠን። ሃሌሉያ። በቸርነቱ በበጎነቱ በምህረቱ ሃሌሉያ። መጽሐፍ ቅዱስ ሲናገር ምህረት ለወደደ ወይም ለሮጥ አይደለም ይላል፣ ነገር ግን ከሚምር ከእግዚአብሔር ዘንድ ነው ይላል። እግዚአብሔር በፈቃዱ መርጦ የራሱ ርስት አደረገን። ሃሌሉያ። በዋጋ ተገዝተናል። ሃሌሉያ። ስለዚህ በክርስቶስ ኢየሱስ የተደረገልንን ነገር እንደ ቀላል ልናየው አይገባም ወገኖቼ። በማስተዋል ልናሰላስለው ልናስበው ይገባል። ሃሌሉያ። መዋጀት ትልቁ በረከታችን ነው። የእግዚአብሔር ርስት ያደረገን የክርስቶስ ኢየሱስ ደም ነው፣ የፈሰሰው ደም። ሃሌሉያ። ስለኛ የተሰራው ስራ የመስቀሉ ስራ ነው የዋጀን፣ የእግዚአብሔር ርስት ያደረገን። እግዚአብሔር ደግሞ በጣም ለርስቱ የሚጠነቀቅ አምላክ ነው። እንደ አይኑ ብሌን ይጠብቀናል፣ ከክፉ ይጋርደናል፣ ይመራናል። ሃሌሉያ። ስለዚህ ይሄን ልናስብ ይገባል ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር ትልቅ ነገር አድርጎልናል። አሜን። ሃሌሉያ። ፋዘር በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አንተ እጅግ ቸር መልካም እረኛችን ነህ። ጌታ ሆይ በዋጋ ገዝተህ የራስህ ርስት አድርገህናል እና እናመሰግናለን። ከዚህ የሚበልጥ ለኛ ትልቅ በረከት የለም። ጌታ ሆይ ከሞት ታድገህናል፣ ካስፈሪ ነገር ታድገህን አትፍሩ ብለህናል። አባት ሆይ ዕለት ዕለት አንተን በመታመን እንድንወጣ እንድንገባ ስለረዳህን ይህንም ስላደረክ እናመሰግናለን። ጌታ ሆይ በተለያዩ ተግዳሮቶቻችን ከአንተ የተነሳ ስለማንፈራ እናመሰግናለን፣ ስለምትጠብቀን። ሃሌሉያ። የማይሻር ዋስትናችን አንተ ስለሆንክ እናመሰግናለን። እግዚአብሔር ሆይ በነገር ሁሉ አንተ ከፍ ከፍ በል። ስለሰጠህን በረከቶች ሁሉ ተመስገን። መንፈስ ቅዱስ በውስጣችን እንዲኖር ስለላክልን እናመሰግናለን። አባት ሆይ ተመስገን። በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ስለዚህ እግዚአብሔር እጅግ ታላቅን ነገር አድርጎናል። ይህንን ልናስብ ልናሰላስል ይገባናል። ሃሌሉያ። ዳዊት በመዝሙር 1 ላይ እንደተናገረው ቃሉንም በቀንና በሌሊት
ያስበዋል፣ ያሰላስለዋል ተብሎ እንደተጻፈ እርሱም በወንዝ ዳር እንደተተከለ ዛፍ ነው፣ ቅጠሉም አይጠወልግም፣ ፍሬውንም በወቅቱ ይሰጣል፣ የሚሰራው ሁሉ ይከናወንለታል እንደተባለ የእግዚአብሔርን ቃል ልናስበው፣ ሃሌሉያ፣ ልናሰላስለው ይገባል። ሃሌሉያ። እምነት የሚሆንልን ይሄ ነው። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ የዛሬውን ይመስላል። በሚቀጥለው ደግሞ አንድ ክፍል ፋይናል ልንነጋገር እንችላለን። በተረፈ በሚቀጥለው እስከምንገናኝ ደህና ሁኑ። ሃሌሉያ። ኢየሱስ ጌታ ነው።